ሰላም የናታን ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ስለ ቦይለር ስራ አሳያችኋለሁ። እስቲ እናንተም ትከታተላላችሁ። ቦይለር እንዴት እንደምንሰራ ነው እንግዲህ ማሳያችሁ። ቦይለር ምን ይበላሻል የሚለውን እናወራለን። እስኪ እንግዲህ ቦይለር የምታዩት እዚህ ጋር ፓወር ዋለው ዋና ቤዝመንቱ እዚህ ጋር ነው ፓወር መስጠት። እንግዲህ አብዛኛው እዚህ ጋር እንደምታዩት ቴርሞስታት አለ። ቴርሞስታቱ አብዛኛው ጊዜ ይበላሻል እንደምታዩት ማለት ነው። ስለዚህ ከውስጥ ፈታችሁ ታስተካክላላችሁ። ዝግት ሊይዙ ይችላል እንግዲህ ቴርሞስታቱ የሚገናኝበት ማለት ነው። ፕላስ እዚህ ጋር ስዊች አለው እንግዲህ ብታዩት ስዊቹ እዚህ ጋር ሊበላሽ ይችላል። እዚህ ጋር ስዊቹ ይበላሻል ማለት ነው። ስለዚህ እናንተ እንደምታዩት እነዚህ ባለው እዚህ ፈታችሁ መቀየር አለባችሁ። አሁን አዲስ ነበር መጥቶ እንግዲህ ገና ሳምንት ነው የተጠቀሙበት። ፈትቼ አይቼዋለሁ። ፈትቼ ሳይሆን ነው ቴርሞስታቷ እዚህ ጋር ቴርሞስታቷ ነው የተበላሸችው። እንግዲህ በውስጥ ፈትቼ እንግዲህ አጋጣሚ አንደኛው ፓርት ዲስኮኔክት ሆኖ ያገኘሁት ዛሬ ኮኔክት አድርጌዋለሁ ማለት ነው። ስታክ ሰርቼላቸዋለሁ። እንግዲህ ሰዎችም ተደስተዋል። እንዴት ይበላሻል ያሉት እንግዲህ ነበር ሰዎች አዲስ ገዝተን እንዴት ይበላሻል ነው ያሉት። እንግዲህ ዞሮ ሊበላሽ ይችላል። እንግዲህ በፓወር ምክንያት ሳትሄድ ይችላል። በአንድ ቀንም ሊበላሽ ይችላል። እንግዲህ ሳምንት እንደተጠቀምንበት ተበላሸ ነው ያሉት። በዚህም በዚህም አጋጣሚ ሰርቼላቸዋለሁ። እንግዲህ ቴርሞስታቱን ነበር ቴርሞስታቱን አስተካክዬ እንደምታዩት ፈታ ብሏል ማለት ነው። እንግዲህ አጠቃቀም ላይ ለምሳሌ ቦይለር ስትጠቀሙ አሁን መቀነስ አለባችሁ። ከላይ የምትሞሉት ነገር አብዛኛው ያለው በዚህ ምክንያቱ በዚህ ወጣና ወደ ፓወሩ እዚህ ጋር ወደ ፓወሩ ይገባል ማለት ነው። እዚህ ጋር ሲፈስ የሚመቃጠል እድል አለው።